አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ሁላን አልሐምዱሊላህ። እንግዲህ ወደ ተመልካቾች ዛሬ በአዲስ ቪዲዮ ብቅ ብያላችኋለሁ። አንዳንድ ጊዜ የሰው ነገር መንካት ዋጋ ያስከፍላል፣ የሰው ጌጥ አያድምቅ ይባላል ከተረቱ ማለት ነው ጋይስ። እና የሰው ነገር አያኮራም። እንግዲህ ሀዩትዬ እኔ በግ ልሆንልህ፣ እኔ ፍየል ልሆንልህ፣ ወይኔ በቀበቶ ስትገረፍ እንግዲህ ያለችውን ሰምታችሁታል ጋይስ። ስለዚህ የሰው ነገር አያኮራም። ለወደው ላስደስት ይችላል እንጂ አያኮራም ማለት ነው። እና እንግዲህ የሱመያና የሰኢድ የሀዩን እንግዲህ ቪዲዮ እያያችሁ ነው። በጣም ፈታ እያደረገን ነው። አንዳንድ ጊዜ የሰው ነገር ከማያታችን በፊት በቃ የሰው ነገር ምንጊዜም ውስጣችንን ሰላም አይሰጠውም። ሁሌም ደስተኛ አንሆንም። የራሳችን የሆነ ነገር በቃ ቀስ ብለን እርጋን ብለን የምናገኘው ነገር ራሳችንን ማስከብሮ ዋጋ ያለው ነገር ይሆናል ማለት ነው። እና አንዳንድ ጊዜ ሴቶች ስንባል ራሳችንን የምናስረክሰውም ከፍ የምናደርገው ራሳችንን ማለት ነው። እና እንግዲህ ሀዩትዬን አይታችኋል። በዛ ፕራንክ ምክንያት ወደ ትዳር አላገባኝ ተብሎ እሪቁቁ ብላ በረኪና ድረስ እንግዲህ ጣጥታ ህይወቷን ከማጣት ድረስ ደርሳ ነበር ማለት ነው። ግን እንደዛም ሆና አሁን ደግሞ በትዳር እየኖረች ነው። ያው ሱመያ ደግሞ አላገኝም ሰይድም ብላ ያው እንግዲህ ሀገር ለሀገር እየዞረች ነው ማለት ነው። እና ሀዩቲ በቃ እንደዚህ በትዳርሽ ጸንተሽ ለትዳርሽ ክብር ሰጥተሽ ተረጋግተሽ ከቲዮም በቃ ሁለታቸው የሚገናኙበትን ነገር ሁለታቸው በአንድ ላይ ሰላም የሚፈጥሩበትን ለልጃቸው በአንድ የሚሆኑበትን ነገር ማመቻቸት እንጂ እንደገና ወጥተሽ ሚዲያ ላይ መሳደብ እንደገና በጣም ይሄ የበታችነት ስሜት ነው ማለት ነው። ለምን ነው አንደኛ የሰው ባል ነጥቀሽ አግብተሽ፣ ሁለተኛ ደግሞ እሷን የልጅ እናት አሮጌ እንዴ! እርጅና እኮ ጸጋ ነው ጋይስ። እርጅና እኮ በጣም ጸጋ ነው። ሱመያ ደግሞ አንድ ቀን እንኳን ባሏን ነጥቀሽ አግብተሽ እንደዛ ሆና እንኳን አድርገሽ አንድ ቀን ክፉ ነገር ተናግረሽ አታውቅም። ስለዚህ መንከባከብ ባልሽንም ባልሽ ደግሞ አንቺን ብቻ ያኔ ወደ ለአንቺ ቦታና ክብር እንዲሰጥሽ ደግሞ አንቺ ደግሞ የምትከበሪ ሴት ስትሆኚ እሱም ደግሞ በጣም ያከብርሻል ማለት ነው። እንደዚህ የዘቀጠ ግን ነገር በጣም ነው የሚያስጠላው። ከምንም በላይ ወላሂ እኔ እንጃ ሴት ሆነን ምን አይነት ጊዜ ነው የደረስነው? ምን እናገረውስ ንግግር እንዴ! ጭራሽ መልስ ነገርየውም አረጋይስ ወዴት እያልን ነው? በጣም ወላሂ በጣም እኔ እንጃ ሴት ሆነን በአንዳንድ ደግሞ ጋጠ ወጥ ሴቶች ደግሞ ሁሉም ምስኪን የማዳም ቅመም ሴት በመባል ይሰደባል ማለት ነው። እና አንዳንድ ጊዜ የምናወራውንም የምንናገረውንም ነገር ያለንበትን ነገር ቆም ብለን ቪዲዮ እኮ ተቀማጭ ነገር ነው። አስቡት፣ የምትሰሩትን ነገር ለምትናገሩት ቃላቶች ለከት እያደረጋችሁ ብትናገሩ ደስ ይላል ማለት ነው። እና ሀዩቴን በሚዲያ የምትሰሪያቸው ነገር በጣም ነው የሚያስጠሉት። እስቲ ሱመያ ናያት፣ ስነ ምግባሯ፣ አነጋገሯ፣ መልስ አሰጣጧ። ሴት ልጅ ማለት እንደዚህ ቁጥብ ሲሆን ነው እንጂ ዝም ብሎ ዝርክርክርክ በቃ ዝም ብሎ እንዴ ሚዲያ ስለምንወጣ ብቻ ያገኘነውን ነገር መፖሰት ያገኘነውን ነገር እየቀረጽን መላክ እኮ በጣም ነው የሚደብረው። ይሄ ቪዲዮ እኮ ለልጅ ተቀማጭ እኮ ነው። እያሰባችሁ ወላሂ እህቶቼ በጣም ነው የሚያስጠላው። ስለዚህ ሱመያ ደግሞ በቃ ይበቃል ከምር ከዚህ በላይ መሄዱ ከዚህ በላይ እንደ አንድ ወንድ እኮ አቅም ካለ ማስተዳደር አቅም ካለው አራትም ያግባ፣ ማስተዳደር አቅም ካለው ማለት ነው። ስለዚህ አንቺን ካልጎዳሽ ማስተዳደር ከቻለ ፈቃደኛ ከሆንሽ በአንድ መኖር ያኔ ራስሽን አመቻችተሽ ማለት ነው ተመካክራችሁ። አለበተቀር ደግሞ ግዴታ እሱ ጋር እኮ በገመድ ጎትቶ ኑር የሚልሽ ሰው የለም። ስለዚህ እንደኔ ልጆቹንም አገናኝተሽ ቁጭ ብላችሁ ተወያይታችሁ አውርታችሁ የሚሆን ከሆነ በአንድ መቀጠል፣ ማይሆን ከሆነ ደግሞ የራሳችሁን ህይወት ታመቻቻላችሁ። ልጁን በሚፈልግ ሰዓት ማየት መብት አለው እሱ ዙሮ። ስለዚህ የዚህን ያክል ሩጫ እስከ መቼ ድረስ የዚህን ያክል ሩጫ? እሱ በቃ አታገኘኝም ይሄ አንቺም እምነታችንም አይፈቅድም። ሀቅ አለው፣ ልጆቹን ማየት አለበት። አንቺ የምትፈልጊ ከሆነ አብራችሁ ተወያይታችሁ በስነ ስርዓት እንዴ አንድ ሰው እኮ ሲጋባም ባልና ሚስት ሲለያይም እህትና ወንድም ማለት ነው። ክፋት እኮ ምንም አይሰራም ለሰው ልጅ ክፋት፣ ጭካኔ እንደዛ ነገር ከኛ የማይጠበቅ ነገር ነውና ሱመያዬም